ክርስቶስን እንዲህ መምሰል እንችላለን። በዚህ ምድር ስንኖር ክርስቶስን ለመምሰል የሚረዱንን ሶስት ዋና ነገሮች እንመለከታለን። አንደኛው ፍቅር፣ እንደ እግዚአብሔር መውደድ። ለሙሴ የተሰጠው የመጨረሻ ቃልም ይህ ነው፣ ባልንጀሮቻችሁን ውደዱ። ከዛም አልፎ ጠላታችሁን እንደ ራሳችሁ አድርጋችሁ ውደዱ። እዚህ ላይ ሁለት ነገሮችን እንመለከታለን። እንደ ራሳችሁ አድርጋችሁ ውደዱ። ይህ ማለት አንተ መጀመሪያ ራስህን ከወደድክ በኋላ ሌሎች ነገሮችን ትወዳለህ ማለት ነው። ይህ ማለት አንተ ራስህን ስትንከባከብ፣ አንተ የእግዚአብሔር ቤተ መቅደስ መሆንን ተረድተህ ራስህን ስታከብር፣ ከዛ በኋላ ሌሎችን ወደ ማክበር ትሄዳለህ ማለት ነው። ሁለተኛው ነገር ደግሞ ጠላቶቻችሁን ውደዱ። ታዲያ እንዴት ጠላቶቻችንን መውደድ እንችላለን? በአንተ ላይ እንዲደረግ የማትፈልገውን ነገር በሌሎች ላይ አለማድረግ፣ እንዲሁም ደግሞ ለአንተ እንዲደረግ የምትፈልገውን ነገር ለሌሎች ሰዎች ማድረግ ማለት ነው። ሁለተኛ ትህትና። ሰይጣን የሚለየው በዚህ ነው። አዳም ዕፀ በለስን በልቶ አምላክ መሆን እንደሻተው ሁሉ ሰይጣንም እኔ የፈጠርኳችሁ በማለት የአምላክን ቦታ ለመያዝ አምላክን ለመሆን ሽቷል። ሁለቱም አምላክን መሆን ሽተው ቢሆንም ነገር ግን አዳም እንዳዳነው ለምን ሰይጣንን አላዳነውም ብለን ብንጠይቅ አዳም በመጀመሪያው በለስን በልቶ ጥፋት ካጠፋ በኋላ ወደ እግዚአብሔር ለመመለስ ፍላጎት ነበረው። በዛም ምክንያት ወደ አምላኩ ተመልሶ አምላክም ደግሞ ቃል ኪዳን ገብቶለት አድኖታል። ሰይጣንን ግን ያላዳነበት ዋነኛው ምክንያት ወይም ደግሞ ሰይጣን እድሉን ያልተጠቀመው በትዕቢቱ ነው። ይህ ማለት ወደ እግዚአብሔር ለመመለስ ፈቃደኛ አይደለም ማለት ነው። በዛም ነው ሰይጣን ከሌሎች የሚለየው። ስለዚህ ትዕቢትን በማራቅ እግዚአብሔርን ወደ መምሰል መምጣት እንችላለን። ሶስተኛው መታዘዝ ወይም ፈቃዱን መፈጸም። ይህ ማለት በእግዚአብሔር ቃል መኖር ፈቃዱንም መፈጸም ማለት ነው። ታዲያ እንዴት ነው ፈቃዱን መፈጸም የምንችለው? እግዚአብሔር ያስቀመጣቸውን ሕጎች በቻልነው አቅም አድርግ የሚለውን ማድረግ፣ አታድርግ የሚለውን ደግሞ ላለማድረግ መጣር አለብን። ሁሌም በእግዚአብሔር ፈቃድ ውስጥ ትእዛዛቱን በመጠበቅ እግዚአብሔርን ወደ መምሰል መምጣት እንችላለን። በአጠቃላይ ፍቅር፣ ትህትናና ታዛዥነት እግዚአብሔርን ለመምሰል የመጀመሪያዎቹ መንገዶች ናቸው። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ሰዎች አጋሩ።